ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ ቤቴን አስጎበኛችኋለሁ እና እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ይሄ ቁም ሳጥኔ ትላላችሁ እና ትንሽ አልተጸዳም ምናምን ሲጸዳ እንዴት እንደሚያምር እና እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እና ይሄ ቁም ሳጥኔ ቤቴ ያልተጸዳም ግማሽ ግማሹን ማሳያችሁ። ይሄ አልጋ ክላስ፣ እዚህ ጋር ደግሞ ዕቃ ላጥብ ነው። ዕቃ እንደዚህ ነው የምናጥበው እኛ ጋር። ወይኔ ዝርክርክ ብሏል ቤቴ። ቤቴ ዝርክርክ ብሏል እና እያስተካከሉ ላሳያችሁ። ይቺ እንትን ናት የሻማ ማብሪያ አያችኋት? እና ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ይሄ ደግሞ እንትኑ ማለት ነው። ይሄ ከሌል ልብሱ ከዱባይ ነው ይዤ የመጣሁት እና ይዛችሁኑ በጣም ኳሊቲ ያለው በጣም አሪፍ ነው። እችን ደግሞ ዱባይ ሆኜ የሰራኋት ዳንቴል ናት። ይቺም እና ይሄ ደግሞ መጋረጃው ይቺም ጥራት የለውም መሰለኝ ጥራት ብዙም የለውም። እና እመቤቴ ማርያም የኔ እናት። እዚህ ጋር ደግሞ ቢፌ ይሄን ይመስላል። እነዛ ውስጥ ያሉት ዳንቴሎችም እንትና ዱባይ ሆኜ ነው የሰራኋቸው። ውስጡ ያሉት እቃዎችም አብዛኛዎቹ ከዱባይ የመጡ ናቸው ትላላችሁ። ፔርሙሱ ምናምን እና ከስደት መልስ በቤቴ እንደዚህ ደስ በሚል ሁኔታ ህይወትን እየኖርኩ ነው። እግዚአብሔር ይመስገን። እናንተም እንግዲህ ያሰባችሁ ተሳክቶ ለቅድስት ሀገራችሁ ያብቃችሁ። በሀገራችሁ ላይ ለመኖር ያብቃችሁ እላለሁ። እና ሌላው ደግሞ እንትን ክላስ ነው፣ ዝብርቅርቅ ብሏል። ዕቃ አለበት። እዚህ ጋር ዕቃ ምናምን ሌማቱ በደንብ እንትን አላለም። ገና ቤቴን አላጸዳሁትም በነገራችን ላይ እና በደንብ አልተጸዳም። ይሄ እንዳለ ዳንቴሎቹ ዱባይ እያሉ የሰራኋቸው ናቸው። ይሄ ደግሞ ሳፋው የተጣለልኝ ነው ለሰርጌ ትላላችሁ። ለሰርጌ የተጣለልኝ ሳፋ ምናምን ነው። ይቺ ደግሞ አያችኋት? ይቺ እንጀራ መጋገሪያ አይታይም። ይቺ ማለት ነው። ቆይ ላሳያችሁ። አያችኋት? በጣም ነው የምትሰራው እና ይዛችኋት ነው። በጣም አሪፍ ናት ለማዞሪያ እና ይዛችኋት ነው ቤተሰብ። በተረፈ እስኪ አበረታቱ፣ ሼር እያደረጋችሁ አበረታቱ። ምን ችግር አለው? አይከፈልበትም። ለእኔ ይጠቅመኛል። እናንተ ግን ምንም የሚጎዳው ነገር የለም። ላይክ
ሼር፣ ሰብስክራይብ፣ ኮሜንት ጻፉ። ደግሞ ኮሜንት ጻፉ። ኮሜንት ስጽፉ ዩቱብ ራሱ ለሌሎች ሪኮመንድ ያደርግልኛል እና ላይክም አድርጉ። ላይክ በማድረግ አበረታቱ ቤተሰብ። እኛው ለኛው ብንደጋገፍ ችግር የለውም እና አበረታቱኝ። ስታበረታቱኝ እኔም እየጠነከረው ጥሩ ጥሩ ነገሮችን ያው በቤት የማሳልፋቸውን ነገሮች ይዤላችሁ እመጣለሁ ማለት ነው። እዚች ጋ ዘይት አለች። ዘይት ስንት እንደገባ ብታውቁ 2300 ነበር፣ 2250 ነበረ። አሁን ግን ይጨምር አይጨምር እኔ እንጃ። ዞሮ ምንም ቢሆን በሀገር ይሻላል። አገሩ ኑሮ ውድ ነው ምናምን የሚሏቸውን አትስሙ። እውነት ይኖራል፣ ሰው እንደኖረው ይኖራል እና አገር ለመግባት አስባችሁ ግን ኑሮ ውድ ነው ምናምን ሲሏችሁ በማሰብ ሀሳባችሁን እንዳትቀይሩ። ሰው እንደኖረው ይኖራል። መንቀሳቀሻ ካላችሁ ደግሞ እየሰራችሁ መኖር ትችላላችሁና ቶሎ ኑ ወደ ሀገራችሁ። በሀገራችሁ ላይ የተለያዩ ነገሮችን እየሰራችሁ ትኖራላችሁ። እና ደግሞ ዩቱብ ያልከፈታችሁ ዩቱብ ክፈቱ። እኔ ገና ነኝ ይሄን ለማለት፣ ግን ከሰራችሁ ሀገር ላይ የተለያዩ ነገሮችን የምትሰሯቸውን ነገሮች በቤታችሁ አንዳንድ ነገሮችን እየቀረጻችሁ እንትን እያላችሁ አሁን ላይ ከሌላው ነገር ይሄን የተሻለው እና ዩቱብ ከፍታችሁ በመዳም ዋይፋይል ከፍታችሁ ቢያንስ መሆን ያድርጋችሁ ለመምጣት ሞክሩ ላለሁኝ። በተረፈ አላብዛባችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ ቤተሰብ።